የግብርና ሚኒስቴር የቡና ክምችት ለመቆጣጠር ሀገር አቀፍ ፍተሻ እንዲደረግ አዟል። የግብርና ሚኒስትሩ አቶ አዲሱ አረጋ በአቅራቢዎችና ላኪዎች እየተካሄደ ያለውን ግምታዊ የቡና ክምችት ለማስቆም እንዲሁም የውጭ ንግድ መጠኑን ለመጨመር ሀገር አቀፍ ፍተሻ እንዲካሄድ ትዕዛዝ ሰጥተዋል። ምንም እንኳን የቡና የውጭ ንግድ ገቢ ካለፈው ዓመት ጋር ሲነጻጸር በ47 በመቶ በማደግ ከእቅድ በላይ ቢሆንም የሚላከው የቡና መጠን የታቀደውን 75 በመቶ ብቻ በመድረሱ የሚኒስትሩን የ600 ሺህ ኩንታል ዓመታዊ መጠን ኢላማ አደጋ ላይ ጥሏል። ሚኒስትሩ ይህ የሆነበት ዋነኛ ምክንያት ከፍተኛ መንግስት ድጋፍ ቢኖርም በገበያ ላይ በተንሰራፋው ክምችትና ግምት መሆኑን ገልጿል። ፍተሻው ቅዳሜ ምሽት እንደሚጀምርና የኢትዮጵያ ቡናና ሻይ ባለስልጣን ደግሞ የገበያውን ፍሰት ለሚያውኩ አካላት ከባድ ቅጣቶችን እንዲወስዱና ክምችትን እስከ መውረስ የሚደርስ እርምጃም እንዲታሰብበትም አመልክቷል። ከሰሞኑ ከቡና ወጪ ንግድ ላይ ከተሰማሩ ላኪዎች ጋር በተደረገው ውይይት ህገወጥ ደላሎች የአቅርቦት ሰንሰለት መስተጓጎልና የግብርና ስርዓቶች ክፍተት ለገበያ መዛባት አስተዋጽኦ ማድረጋቸውን ካፒታል ከምንጮቹ ሰምቷል። መንግስት ገበሬዎችን ለመጠበቅና ኤክስፖርቶችን በቀጥታ ከገበሬዎች ጋር እንዲሰሩ የሚያስችል ስርዓት በመዘርጋት የቡናውን ዘርፍ ለማዘመን እቅድ እንዳለው ነው እየተመላከተው።